እንደዚህ እኮ አልነበርኩም። የሚስቅልኝ ሁሉ ወዳጄ፣ ያቆላመጠኝ ሁሉ ጓደኛ የሚመስለኝ ሰው ነበርኩ። ባቆላመጡኝ አንደበቶች መከዳት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁኝ። ቪዲዮውን ሼር ላይክ አድርጉኝ። ይሄን ያላችሁን አስተያየት ኮሜንት ላይ በመጻፍ አበረታቱኝ። እንደተለመደው እኔ ቪዲዮ ለራሴ የሰራሁትን ነገር የጠቀመኝን የወደድኩትን ነገር ወደ እናንተ ሁልጊዜ አጋራችኋለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት የፀጉር ቅባት ይሆናል ማለት ነው። በጣም ቆንጆ ለፀጉራችሁ አሪፍ የሆነ ቅባት ነው ይዤላችሁ የመጣሁት። ተከታተሉኝ። እዚህ ጋር ሮዝመሪ አለኝ። ፍረሹን ካላችሁ ፍረሹን ማድረግ ትችላላችሁ። ይሄኛው ደግሞ ተልባ ነው ሀባይቢ። ማን ነው? አብሽና ተልባ። ኦኬ። እዚህ ጋር ደግሞ እንደምታዩት ነጭ ሽንኩርት አለኝ። ነጭ ሽንኩርት ልብሱንም አብሬ አድርጌዋለሁ እና ዝንጅብል። ከዛ ደግሞ ቀይ ሽንኩርት፣ አንድ ቀይ ሽንኩርት ነው የተጠቀምኩት እኔ ማለት ነው። እነዚህ ግብአቶቹ ሲሆኑ ከዛ ደግሞ ዘይት የምጠቀመው ዘይቱን ነው የተጠቀምኩት። የወይራ ዘይትና አፊያ ዘይት ካላችሁ የኛው የበቆሎ ማለት ነው። አፊያ ዘይቱን እሱንና ዘይቱን እንደዚሁም ደግሞ ወይንም ደግሞ የጀውዝል ህንድ ዘይት ካላችሁ እሱን መጠቀም ትችላላችሁ። በፈለጋችሁ ዘይት መስራት ትችላላችሁ በነገራችን ላይ። እኔ ግን ቆንጆ ሆኖ ያገኘሁት የጠቀመኝ ይሄ ስለሆነ በዚህ ሰርቻለሁ። እነሆም አሁን ወደ አሰራራችን እንሄዳለን ማለት ነው። ሁለት ማንኪያ ነው ያደረኩት እኔ ማለት ነው። 2 ማንኪያ ሮዝመሪ፣ 2 ማንኪያ አብሽ፣ 2 ማንኪያ ተልባ ነው ያደረኩት። ሌላ ሀባይቢ እንትን ማኑ ከርከዴም አለ። ከርከዴ የሚጨምርበት አለሁኝ። ቪዲዮ ውስጥ አልገባም፣ እሱን አሳያችኋለሁኝ። ከዛ ይሄው እንደምታዩት ሁሉንም አንድ ላይ እዚህ ድስት ላይ ካደረግንና ካዘጋጀን በኋላ በነገራችን ላይ እንደገና ሪከርድ እያረኩኝ ነው። ሌላ ድምጽ ገብቶብኝ ስለነበረ እንደገና ሪከርድ እያረኩ ነው በድጋሚ ማለት ነው። ኦኬ። እና እዚህ ጋር ሀባይቢ አንድ እንትን ሽታ ያው ትንሽ የመሽተት እንትን ስላሉ ያው ታውቃላችሁ፣ ሽንኩርት ነው፣ አብሽም አብሽ ነው። እንደዛ አይነት ነገር ስላለው ምንድነው የምናረግበት? እኔ ሮዝመሪ ጨምሬበታለሁ። ተዘውዱ ሮዝመሪ፣ ምክንያቱም ሽታውን እንዳይገን ያደርገዋል። ጨርሶ እንኳን ያጥፋል ባይባል ግን ብዙ ያልገነነ ያደርገዋል። ለፀጉራችሁ ግን ዋው ነው፣ ምርጥ ቅባት ነው። ውፍረቱ ምናምን ራሱ ወላሂ ነው ወደችሁ የሚገርም እንትን ነው ያለው። ኦኬ። አሁን እዚህ ጋር ሀባይቢ ምንድነው የምናደርገው? እኔ እዚህ ጋር ብርጭቆ አለኝ። በብርጭቆ ይሄኛውንም ዘይቱንም ይሄኛውንም ዘይት አፊያውንም እየለካን እናደርጋለን ማለት ነው። ያው እኩል ብታረጉት አሪፍ፣ በዛም ብታረጉት ችግር የለውም። ዘይቱንም ከሌላችሁ የወይራ ዘይቱ ከሌለ የፀጉራችሁ የምትቀቡት ዘይት እሱንም ማድረግ ትችላላችሁ። ሌላም አይነት ዘይቶች የሰሊጥ ዘይት ካላችሁ ምናምን እንደዛ መጠቀም ትችላላችሁ። ኦኬ። እንደምታዩት እንግዲህ ይሄው ዘይቱን ለክቼ አድርጌያለሁ ማለት ነው። እንደዚህ አድርጋችሁ ሀባይቢ እቃችሁ ላይ ዘይቱን ጨምራችሁ ሁሉንም አንድ ላይ ከቀላቀላችሁ በኋላ እሳቱን የምታደርጉት እጅግ በጣም ቀንሳችሁ ምክንያቱም ቀስ ብሎ የነዚህን ያረግናቸውን እንትኖቹን ግብአቶቹን በደንብ የነሱን እንትን እንዳነሳለን ቀስ ብሎ ምዝምዝ አድርጎ እንትን እንዲለው ቀስ አድርጋችሁ ቀንሳችሁ ነው የምታደርጉት ማለት ነው። ቀስ ብሎ እየፈላ እንትን ይላል። ይኸውላችሁ እዚህ ጋር
እንደነገርኳችሁ ከርከዴ እንጨምርበታለሁ። ከርከዴው በጣም ቆንጆ ነው በነገራችን ላይ። ኖርማሊ እንደዚህ ውሃውን ራሱ ውሃ እነዚህ ያደረግናቸውን ሁሉ ራሱ ለብቻ ቀረፋ፣ ቅርንፉድ ምናምን እነሱን ራሱ ለብቻ ከዚህ ከከርከዴው ጋር አፍልታችሁ ውሃውን ብትጠቀሙት ለፀጉራችሁ በጣም ቆንጆ ነው። ኦኬ በጣም ቆንጆ ነው። አንድ ጊዜ ዘይቱን አንድ ጊዜ ውሃውን መጠቀም ትችላላችሁ። በዚህ መልኩ ፀጉራችሁን መንከባከብ ትችላላችሁ። በተለይ ስደት ላይ ያላችሁ እህቶች ያው ብዙ ጊዜ እኛ በሻርብ ስለምንጠቀለል ምናምን እንደገናም ያው ለራሳችን የምንሰጠው ጊዜ በጣም ውስን በመሆኑ ብዙ ጊዜ ፀጉራችን ይጎዳል። ለዛ ፀጉራችሁን በዚህ መልኩ እንድትንከባከቡ ዘይት ይዤላችሁ መጥቻለሁ። አያችሁ በጣም ነው ደስ የሚለው። እሺ ከዛ በዚህ መልኩ እሳታችንን ቀንሰን በደንብ እናበስለዋለን። ቢያንስ ከግማሽ ሰዓት ከቻላችሁም 1 ሰዓት። በጣም እሳት ከተቀነሰ ቢቆይ ምንም ችግር የለውም። ቀስ ብሎ እንትን ይላል። የሚገርማችሁ እርጎ ነው የሚመስለው ራሱ የዘይቱ ውፍረቱ ማለት ነው። ውፍረቱ የሚገርማችሁ ነገር ወላሂ እጄ ላይ እንደዚህ እንትን ስለው ልክ የሻምፖ አይነት እንትን ነው ያለውና በዚህ መልኩ ጥዳችሁ አብስሉት። ቪዲዮውን ደግሞ ሼር ላይክ ማድረግ እንዳትረሱ። ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ሰርታችሁ ደግሞ ተጠቀሙ። ባይዘወይ ቀረፋ፣ ቅርንፉድ ምናምን መጨመር ትችላላችሁ። እሺ እንግዲህ ሐባይቢ እንደምታዩት የኔ ዘይት ይሄንን መስሏል ማለት ነው። በነገራችን ላይ አውጥቼው አድሮ እዛው እንዳለ ማለት ነው። አውጥቼው አድሮ ጠዋት ነው እንደገና ያጠለልኩት። በጣም ንጹህ በሆነ ጨርቅ ማጥለያ አድርጋችሁ በሱ ነው ማጥለል ማለት ነው። ምንም ነገር አብሮ እንዳይገባ በጨርቅ አጥለቁ። በቃ ስጡት፣ የራሱን ጊዜ ስጡት፣ ይጠላል በደንብ። ኦኬ እንግዲህ ሐባይቢ እንደምታዩት እኔ እነዚህ እቃዎች ላይ ነው ያደረኩት። ይችኛዋ መቀቢያዬ ናት፣ የምቀባባት ናት። በሷ ነው የምቀባው እኔ። በጣም ቆንጆ ነው፣ ለመቀባት ይመቻችኋል። ፀጉራችሁን ክፍል እያረጋችሁ ፀጉራችሁን በዚህ መቀባት ነው ማለት ነው። በጣም ቆንጆ ቅባት ነው። በጣም ወፍራም ነው። ፀጉር ያለሰልሳል። በጣም ነው ፀጉር የሚያለሰልሰው፣ ያበቅላል። ፀጉራችሁ ለሳሳ እየረገፈ እንዲላላችሁ ምናምን በጣም ቆንጆ ነው። እኔ እነዚህ እቃዎች ላይ ነው ያደረኩት። ያው ትንሽ እኛው በዛ ስላለ እችኛዋን እቃዋ እኔ እየቀነስኩኝ በዚች ነው የምቀባው፣ ምክንያቱም ለመቀባት እንዲመቸኝ ማለት ነው። ኦኬ እናንተም በዚህ መልኩ ሰርታችሁ መቀባት ትችላላችሁ። ሰርታችሁ ሞክሩት። ቪዲዮውንም ሼር ላይክ ማድረግ እንዳትረሱ። ያላችሁንም አስተያየት ኮሜንት ላይ ጻፉልኝ። ሐባይቢ የዛሬ ቪዲዮ ይሄንን ይመስል ነበረ። ደግሞ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።